ሰላም ደውል ይባላል። የተወሰነ ከመግባት በፊት ያለኝ ህይወት ይሄን ያለ እንደዚህ ጠቃሚ ነገር ይኖራል ብዬ አላስብም ነበር። ምክንያቱም ትምህርት ላይ ብቻ ነበርኩኝ፣ ምንም በጎን ያለው ነገር የለም። ከመጣ በኋላ ያገኘኋቸው ጥቅሞች አንደኛ ሙያ ችያለሁ፣ አጫጭር ኮርሶችን ተምሬያለሁ። እንዲሁም ትምህርት ቤቶች ተምሬያለሁ። የተወሰነ ያሉት ናኒዎች ደግሞ ያገዙኝ ምግብ በመስራት እዚህ ከመጣ በኋላ የቻልኳቸው ነገሮች ማለት እንዳለ ከመውጣቴ በፊት ልማር ብዬ የማስበው ወይም እንዲኖረኝ እውቀት ብዬ የማስበው ሴቪንግ ገንዘብ አያያዝ ላይ እና ከማህበረሰቡ ጋር እንዴት ተቻችሎ መኖር እንደሚቻል። በተረፈ ይህ ነገር አሪፍ ነው።